ሰላም እንዴት ናችሁ? ዛሬ አንድ ጓደኛችን የዚችን ኤምፒ3 ፕሌየር አገጣጠም አሳየን ብሎ ነበርና እስቲ እንዴት እንደምንገጥም እኔ እንዴት እንደምገጥመው አብረን እንመልከት። እኔ የምጠቀመው 12 ቮልት ድራይቭ የሚያደርግልኝን ይሄ 12 ቮልት አዳፕተር ነው። እሱ 12 ቮልት ያወጣል። ስለዚህ እሱን እጠቀማለሁ። ከዛ ቀጥሎ አገጣጠሙ ምን ይመስላል የሚለው እኔ ፕላስና ማይነስ አለው። ፕላስና ማይነሱ የኮኔክተሩ ነው ማለት ነው። ከዛ ቀጥሎ የስፒከር ምልክት አላቸው። የስፒከር ምልክቶችን ከስፒከሮቹ ጋር እናገናኛለን። ሁለት ስፒከር ማገናኘት እንችላለን ማለት ነው። ስለዚህ ሁለት ስፒከር አንደኛው ከዚህ ጋር ለመሞከር ያክል አገናኝቻለሁ። ከዛ ደግሞ ከትልቁ ስፒከር ጋር አገናኝቻለሁ። ከዛ ያኛውን ቆርጬ 12 ቮልት ሰጠዋለሁ ማለት ነው። እንዴት እንደሚሰራ አሁን 12 ቮልት በዲሲ ነው የምሰጠው ለአሁኑ ማለት ነው። ከዛ ቀጥሎ ግን ያንን ቆርጬው ስንልጠው ያኛው ሶኬቱን ስንልጠው አዳፕተሯን ስንልጣት ፖዚቲቭ እና ኔጌቲቭ አላት። ፖዚቲቭ ቀይ ነው፣ ኔጌቲቭ ደግሞ እንደተለመደው ጥቁር ነው ማለት ነው። ስለዚህ አሁን ይሄኛውን ገጥመን ምን ይሰራል ምን ይመስላል አውትፑቱ የሚለውን አብረን እንመልከት። ፕላሱን ከፕላስ ማይነሱን በማይነስ ማገናኘታችንን በፍጹም እንዳንረሳ። ከተሳሳትን ቶሎ ነው የሚዘጋው ማለት ነው። ለመቃጠል ቅርብ ናቸው እነዚህ እቃዎች እውነት ለመናገር። ስለዚህ ፕላሱን በፕላስ ማይነሱን በማይነስ አድርገን ከዛ በኋላ የስፒከሩ ድምጽ ምን ይመስላል የሚለው እንመለከታለን ማለት ነው። እንደምትመለከት አሪፍ ነው፣ እየጮኸ ነው። ስለዚህ እንዴት አድርጌ ደግሞ እንደምቆርጠው ላሳያችሁ። ስቆርጠው ይሄንን እንትን እንደዚህ እንትኑን የራሴን እንትን እያቀለጥኩኝ ነው ማለት እያሞኩትኝ አብሬ ነው የምቆርጠው እንዳልሳሳት ማለት ነው። ከቆረጥነው በኋላ አገጣጠማችን ማብሪያና ማጥፊያው በስትክክል መስራት አለበት። ከኋላ ደግሞ ሁለት መሰካት መቻል አለባቸው ማለት ነው። ሰዎቹ እንደምታዩት ድምፁ አሪፍ ነው፣ ጮሃል። ስለዚህ ከኋላ መሰካት አለባቸው ከስተመሮች። ማጥፊያው ማብሪያም ግራ ሊገባቸው አይገባም ማለት ነው። ከኋላ እንደምታዩት አሁን ስፒከሯን እሰካታለሁ። ይሄኛው አውትፑት የሚለው ላይ ነው የምንበይድለት። አውትፑት የሚለውን የእነሱን ቦርድ ምንም ነገር እንዳይሰራ ነው የምናደርገው ማለት ነው። ሁሉን አቋርጠም ማለት ነው። ስለዚህ ፍላሽ ሰክተን እንዴት ነው ድምፁ የሚለውን አብረን እንመለከታለን ማለት። ስለዚህ እንደዚህ አድርገን በቀላሉ መስራት እንችላለን። ቲክቶክ ላይ አጠር ለማድረግ ነው የምንሞክረው። ዩቲዩብ ላይ ግን ሙሉ ቪዲዮ አለ ማለት ነው። እሱ ላይ መከታተል ትችላላችሁ። ስለዚህ ድምፁን እንስማውና እንለያያለን ማለት ነው ዛሬ